በጌታ በኢየሱስ ክርስቶስ እመኑ። ዛሬ የዘላለምን ሕይወት የምናገኝበት መንገድ አንድ ነው። ሰው ኢየሱስን ካላመነ በሥራ ሊጸድቅ አይችልም። የሚያጸድቀው እግዚአብሔር ከሰማይ ለሰው ልጆች በሥጋ ተወልዶ ወደዚህ ዓለም እንዲመጣ ዘንድ የሰጠው አንድያው ልጅ ነው። እሱም ኢየሱስ ይባላል። በኢየሱስ አምናችሁ ከዘላለም ጥፋት እንድትድኑ እግዚአብሔር ይፈልጋችኋል። እውነተኛ መንገድ ኢየሱስ ነው። ያለ ኢየሱስ ክርስቶስ የዘላለምን ሕይወት ልታገኙ አትችሉምና ኢየሱስ እኔ እውነት መንገድ ሕይወትም ነኝ፣ ከእኔ በቀር ወደ አብ የሚመጣ አንድም የለም። ኢየሱስ ክርስቶስ ይወዳቸዋል። እውነተኛ መንገድ ኢየሱስ ነው። ኢየሱስ ክርስቶስን የሚያምን ዘላለሙን ሳይቃጠል ሳይቸገር የዘላለምን ሕይወት አግኝቶ መንግሥተ ሰማያትን ይገባል። የጀነትን በር የጀነት ቁልፍ ኢየሱስ ነው። የሰማይን ምስጢራትን የገለጠ አብ ከሰማይ የሰጠን ስም ኢየሱስ ይባላል። ሁላችሁም በኢየሱስ ክርስቶስ እመኑ። መዳን በሌላ በማንም የለም። እንድንድንበት ከሰማይ በታች የተሰጠው ኢየሱስ ይባላል። ከራንስ ዱጋንስ ጅሬኝስ ኢየሱስ ይዳ ነምስስን ተመነ ጅሬኛ በረበራ አርገታ ከራን ዱጋን ኢየሱስ ይዳ ኮታ ጎፍታ ከለፍረዳ ከራ ዱጋ ጅሬኛ በረበራ አርገቹዳ ከራ ጎፍታ ኮታ ከዓለም ጥፋት ከሞት ከኃጢአት ከጨለማ በኢየሱስ ክርስቶስ አምነን እንድንድን እግዚአብሔር ይወዳል። እግዚአብሔር አምላክ አንድያው ልጅ እስኪሰጥ ድረስ ዓለሙን እንዲህ ወዶአልና ተብሎ ተጽፏል። በእርሱ የሚያምን የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ እግዚአብሔር አምላክ አንድያው ልጅ እስኪሰጥ ድረስ ዓለምን እንዲሁ ወዶአልና ዓለም በእሱ እንዲድን ነው እንጂ በዓለም ሊፈርድ አልመጣም አለ ጌታ። ወንድሞች፣ እህቶች፣ አባቶች፣ እናቶች የኢትዮጵያ ሕዝብ እግዚአብሔር ይወዳቸዋል። በኢየሱስ ክርስቶስ እመኑ፣ የዘላለም ሕይወት ታገኛላችሁ። የመዳን ቀን ዛሬ ነው። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። ስለዚህ የመዳን መንገድ ኢየሱስ ነውና በኢየሱስ ክርስቶስ እመኑ። ዛሬ የመዳን ቀን ነው። ጌታ ኢየሱስን ያመነ በእሱ ላይ ፍርድ አይመጣም። ያላመነ አሁን ራሱ ተፈርዶበታል ይላል። ከዚህ ፍርድ የምናመልጥበት አንድ መንገድ አለ። እሱም የኢየሱስ መንገድ ነው። በኢየሱስ አምኖ ሰው የዘላለም ሕይወት ያገኛል። ሰው በሥራ ሊጸድቅ አይችልም፣ ሥራው ሊያጸድቅ አይችልምና ማንም ሥጋ ለባሽ ሁሉ ኃጢአትን ስለሚሠራ ምንም መልካም ነገር ለመስራት አንችልም። መስሎ መልካም ነገርን ሰርተን የምንጸድቀው። ስለዚህ የመዳንን መንገድ እግዚአብሔር ከፍቶልናል። እሱም በክርስቶስ ኢየሱስ አምነን እንድንድን እግዚአብሔር ተአምራትን በእኛ ላይ ገልጧል። ይህንን ቸርነት እግዚአብሔር ለሰው ልጆች አድርጎአልና ስለዚህ ከዚህ ከዘላለም ጥፋት ከሞት ትሉ ከማይሞትበት እሳቱ ከማይጠፍበት እዛ ቃጠሎና ዋይታ አለ። ከዛ ችግር የምናመልጥበት አንድ መንገድ እግዚአብሔር አምላክ ፈጥሮልናል። እሱም በክርስቶስ ኢየሱስ አምነን እንድንድን ዘንድ እግዚአብሔር አምላክ መንገድ ከፍቷል። ስለዚህ በኢየሱስ ክርስቶስ እመኑ፣ የዘላለም ሕይወት ታገኛላችሁ። የጀነት ቁልፍ፣ የጀነት በር፣ የሰማይ በር፣ መንግሥተ ሰማያትን የምናገኘው በኢየሱስ ክርስቶስ አምነን ነው። ወዳጆች፣ ይሄ ጌታ ይወዳችኋል። ይሄ ንጉሥ